እኔ የምላችሁ ዩቲዩብ ላይ ምን ብንሰራ ነው እይታ ያለው? ምን ብንሰራ ነው ሰዎችን ልንስብ የምንችለው? አዎ እስቲ ሀሳብ አስተያየታችሁን ንገሩኝ ማለት ነው። እኔ ግራ ስለተጋባው ነው፣ የምሬ ነው የምላችሁ። በጣም የሆነ አዳዲስ ነገር ነው እኔ መፍጠር የምፈልገው፣ የሆነ ለየት ያለ ነገር ነው መስራት የምፈልገው፣ ግን ሊመጣልኝ አልቻለም ማለት ነው። በቃ ሰዎችን የሚስብ ነገር፣ ሰዎችን የማያዝግ ነገር እጥን ምጥን ብሎ የሆነ ሙድ ያለው ቪዲዮ ማለት ነው። የሆነ ሳይረዝም ሰዎቹን ማስተማር የሚችል ነገር እና ዩቲዩብ ላይ ቲክቶክ እንኳን ተው ችግር የለውም። ሌሎች ሚዲያዎች ተዋቸው እና አሁን እዚህ ላይ ዩቲዩብ ላይ ምንድን ነው ሰዎች ሊስብ የሚችለው? ምን ብንሰራ ነው በቃ ሰዎች ወደኛ ሊመጡ የሚችሉት? ያው ብዙ ጊዜ የሚባለው ያው አዳዲስ የቴክኖሎጂ እቃዎችን አምጥቶ ስለነሱ ምርት ማውራት፣ ጥቅማቸው ምን ያህል ነው፣ ጉልበታቸው የሚለውን እንዴት ተሰሩ፣ መቼ ተሰሩ፣ አገልግሎታቸው እንዴት ነው ምናምን በሚለው አንድ እሱ ነው። ሁለተኛ ነገር ደግሞ በቃ አለ አይደለ ሰዎች ባልሰሩባቸው ስለ አዳዲስ ነገሮች፣ አዳዲስ በቃ ምግብ ሊሆን ይችላል፣ ፋሽን ሊሆን ይችላል፣ በቃ የተለያየ ሙያ እኮ አለ አይደለም። ስለነሱ ማውራት፣ ስለነሱ ማሳየት፣ እጥን ምጥን እናርጎ ሳይረዝም ስለሱ ማሳየት ይሄ አሪፍ ነው። አዎ እና እስቲ ምን ብንሰራ ነው አሪፍ? ምን ይሰራ? ምንድነው ሰዎችን ሊስብ የሚችለው? እስቲ ሀሳብ አስተያየታችሁ ያስፈልገናል ማለት ነው። እና ደግሞ ዩቲዩብ ያልከፈታችሁ ሰዎች ዩቲዩብ ክፈቱ። ዝም ብላችሁ የሰውን ስክሮን እያረጋችሁ ቲክቶክ ላይ ተጥላችሁ ከምትሉ የራሳችሁን ዩቲዩብ ከፍታችሁ ስሩ። አዎ ዶላር ነው የሚሰራላችሁ። እያየን ነው፣ ብዙዎችን እየለወጠ ነው። አይከፍልም አይባልም፣ ይከፍላል። እኛ በርትተን ጠንክረን ከሰራን ይከፍላል። እና ዩቲዩብ ክፈቱ፣ ተማሩ። ዩቲዩብ ላይ ብዙ አይነት ስለ ዩቲዩብ ትምህርቶች አሉ። ስለዚህ ክፈቱ፣ ስሩ። እስከ መቼ መገረድ አለ? እኔ አሁን ለምሳሌ መገረድ ስልችት መረር ካላቸው ሰዎች ውስጥ አንዷ ነኝ። በቃ አረጀንበት እኮ ትግርድና ማለት ነው። ሰለችን፣ በቃ ያስጠላል። ሲበዛ ማር ይመራል አለ ያገሬ ሰው። ስለዚህ አብሶ የአረብ ሀገር ያላቸው የመዳም ቅመሞች ዩቲዩብ ክፈቱ። ዩቲዩብ ይከፍላል። አገር ሄደሽ ምን ልስራ ብር ያልቋል ምናምን ብለሽ ከምትጨናነቂ ዩቲዩብሽን እዚሁ በመዳም ዋይፋይ አለማምጪው እና እዛ ሄደሽ ደግሞ ሀገርሽን እያየሽ የሚያምረው ሀገራችንን እየቀረሽ እየለቀቅሽ በቃ መስራት ነው። ምንም አያስፈልግሽም። ከቤት መጨናነቅም የለም ማለት ነው። አለቀ።